ትክክለኛውን ስማርትፎን እንዴት መምረጥ ይቻላል? በመጀመሪያ ኪስዎን ይፈትሹ። ፍለጋ ከመጀመሩ በፊት ምን ያህል ገንዘብ ለማውጣት እንደሚችሉ ይወስኑ። ቀጣይ ፍጥነትና ብቃት፣ ፈጣን ፕሮሰሰርና በቂ ራም ልዩነት ያመጣሉ። በተለይ ብዙ መተግበሪያዎችን የሚጠቀሙና ስልኩን ለተለያዩ ስራዎች የሚጠቀሙበት ከሆነ። የባትሪ ቆይታ ጊዜ፣ ስልኩ ቀኑ ከማለቁ በፊት እንዳይጠፋ ረጅም የባትሪ ዕድሜ ያለው ስልክ መምረጥ ያዋጣል። ካሜራ፣ ከሜጋ ፒክሴል በተጨማሪ ተመጣጣኝ የብርሃን መጠንና ከፍተኛ ቪዲዮ ጥራት ያለው መሆኑን ያረጋግጡ። ማከማቻ ወይም ስቶሬጅ፣ ፎቶዎችን ወይም ቪዲዮዎችን ማንሳት የሚያዘወትሩ ከሆነ ትልቅ ወይም ሊሰፋ የሚችል ማከማቻ ያለው ስልክ ይምረጡ። ሶፍትዌር እና አፕዴት፣ የስልክዎን ደህንነት የሚጠብቅና ወቅታዊ አፕዴት ያለው ስልክ ይምረጡ። የእርስዎ ስማርትፎን ከመገልገያ መሳሪያ በላይ ነው፣ የዕለት ተዕለትም አጋርዎ ነው። ስለዚህ በጥንቃቄ መርጠው ሊገዙ ይገባል። ለበለጠ ተግባራዊ የቴክኖሎጂ ምክሮች የአይሲቲ ፎከስን ይከታተሉ።